በቃ ዳሽ እንዴት ነው ቁስ በአራት አመት አንዴ ቀጣይ አመት ቋቁሜ 6 ራሱ በሽታ አላችሁ ምን እያደረገ ነው ብላችሁ እንዳይሆን ብቻ እኔ ለዛሬ ለእናንተ ያዝናናልና ያስተምራል ብዬ ያሰብኩት አዳዲስ በጣም ደስ የሚሉ ቪዲዮዎች ይዤላችሁ መጥቻለሁ። ከኔ ጋር ቆይታ እንዲኖራችሁ በአክብሮት ጋብዛለሁ። እንደገና ደግሞ አዳዲስ የሆናችሁ ለዚህ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ደግሞ ላይክ ስጡት። ወደ ቪዲዮ ሰላም ነው። ሰላም እንዴት ነሽ? አለ ስምሽ ማን ነው? ሰላም ሰላም። እሺ 3 ጥያቄ ጠይቅሻለሁ። በተከታታይ ከመለስሽልኝ ሽልማት ይኖረዋል። ከመለስሽው እሺ። የመጀመሪያ ጥያቄ ጳጉሜን 6 የተወለደ ልጅ ልደቱ መቼ ያከብራል? በአራት አመት አንዴ ነው። በአራት አመት አንዴ ነው። ኦኬ። ልደቱን በአራት አመት አንዴ ነው የሚከብረው? አዎ። እንዴት? እንደዛ መሰለኝ። ጳጉሜ 6 ዙር በ6 ስትሆን ጳጉሜ 5 አይደለም? ከዛ በአራት አመት አንዴ 6 የምትሆነው ያኔ ያከብራል። አመቱ ግን አመቱ ማለት ስንት አመቱ? በስንት አመቱ? በአራት አመት አንዴ ነው። በአራት አመቱ? በአራት አመት አንዴ ስንት አመት ያለቅ በቃ እንደዚህ መሰለኝ። ኦኬ እሺ። ግምት ነው እንደዛ አይደል? አይ ትክክል ነሽ። ማብራሪያ ብቻ ነው እንጂ መልሱ እሱ ነው። ማብራሪያ ጳጉሜ 6 ዙር ሲደርሰው ያከብራል። ግን በአራት አመት አንዴ አይሆንማ። በአራት አመት አንዴ ያከብራል። ብቻ እንደዛ መሰለኝ በቃ ግምት ነው። ኦኬ እሺ። ሁለተኛ ቆይ መጀመሪያ እንትን ልጠይቅሽና ከዛ መጨረሻ እነግርሻለሁ። እሺ ሁለተኛ ጥያቄ በዶክተርም ይሁን በጸበል የማይድን በሽታ የሰዎች በሽታ ምንድን ነው? በምንም ይመር በጸበልም በዶክተርም መዳን የማይችል በሽታ። በጸበልም በዶክተርም መዳን የማይችል ሁለት የሰዎች ሶስት አለ እንዴ? አለ እስኪ በጸበልም በዶክተርም እንጃ አላውቅም። አለ ራሱ በሽታ አዎ እሱማ በሽታ ነው። ግን አንድ በሽታ አለ የሆነ ሞክሪና ስትሞክሪ እኮ ይመጣል። አንድ በሽታ እንጃ አልመጣልኝም። እስኪ የሆነ ሞክሪና እድል ልስጥሽ። አንድ ወጥ በዶክተሩም በጸበልም ማይድ በሽታ አዎ አላውቅም። ኩባያ ራስ እድል እኮ ፈሳም ነው። አንድ ሁለት ሶስት ከሞከርሽ ካገኘሽው ያው እድል ሰጠከኝ ግን አልመጣልኝም። አልሞከርሽም? የሳቅ አይነቶችን እስኪ ዘርዝራቸው። የለም ብዙ አለ። እሺ አለ። እሺ አለ። አዎ በሽታም አለ። ሁለት በዶክተርም በጸበል አልመጣልሽ? እሺ ሶስተኛ ቀጥይልሽ። የሶስተኛ የዓለማችን ከፍተኛው ተራራ ኤቨረስት ማለት ነው ከመታወቁ በፊት የነበረው ከፍተኛው ተራራ የትኛው ነው? ከዓለማችን ከዓለም ነው። ከዓለም አላውቅም። ከምቀባጥሩ ይቀርብልሽ። እስኪ ሞክሪ። አይ ከኛ ቢሆን ዳሽን ልክ ነበር ካለው ግን እንጂ እስኪ የሆነ ሞክሪ። ዳሽን እኮ ሊሆን ይችላል ከኢትዮጵያም ሊሆን ይችላል ማለት ነው። በቃ ዳሽን እሱ አይደለም እኮ ከኛ ቢሆን ኑሮ ልክ ነበር። እሺ ሌላ ከአፍሪካም እኮ አለ። እሺ ሁለተኛ ድል እኮ ሰጥቼሻለሁ። ሞክሪ አንድ አንተማ ድል ሰጥተኛል ግን ለምጣልኝ ያው ስትሞክሪ እኮ ነው የሚመጣው እንጂ ካልሞከርሽ እኮ ዝም ካልሽ እንዴት? አላወቅሁትም። አላወቅሽም? አለቅ አዎ አለ። ኦኬ እሺ ቴንክ ዩ። እሺ ሰላም ነው? እግዚአብሔር ይመስገን። እሺ ሆኖ 3 ጥያቄ ጠይቅሻለሁ። እሺ በትክክል ከመለስሽልኝ ያው ሽልማት ይኖረዋል። እሺ የመጀመሪያ ጥያቄ ጳጉሜን 6 የተወለደ ልጅ ልደቱ መቼ ያከብራል? ጳጉሜ 6 ከተወለደ
በስድስት በዋለ ቀን ነው በአመቱ በስድስት በዋለ ቀን። አሁን ጳጉሜን 6 ነው ያልኩሽ። አሁን ልደቱ መቼ ነው የማከብረው? ቀጣይ አመት ጳጉሜ 6። ቀጣይ አመት ጳጉሜን 6። ኦኬ እሱ አይደለም። ምክንያቱም ጳጉሜን እኮ በ4 አመት አንዴ ነው 6 የሚባለው። 2 ይሆናል እንግዲህ ያላቀው 3 እንደዛ ነው ማስበው። እስኪ ሌላ ሞክሪ። ሌላ እሱ አይደለም እሱ። አራት ገባው አይደል? ለፈይ ኦኬ እሺ፣ ሌላ ጥያቄ ልጠይቅሽ። እሺ ሁለተኛ ጥያቄ የዓለማችን ታላቁ ተራራ ኤቨረስት ማለት ነው ከመታወቁ በፊት ከሱ በፊት የነበረው ከፍተኛው ተራራ የትኛው ነበር? ተራራ አይ ቀላል ጥያቄ ነው እንደው የሆነ ሞክሪ። አይ አላውቀውም። እስኪ ይሁን አይ አላውቀውም። የሆነ ሞክሪና ልታውቂው ትችያለሽ። ሞክሪ፣ ችግር ተራራ ይኖራል። አይ አላውቅም። እስኪ ተራራዎች አታውቂም? አይ አላውቅም። ከኢትዮጵያ ከኢትዮጵያ ነው የማውቀው ምንም የለም። ከኢትዮጵያ ተራሮች ምንም አታውቂም? ኩባያ ራስ የምን አላውቅም። የሶስተኛው ጥያቄ በጸበልና ወይም በዶክተር የማይድን በሽታ ምን ይባላል? በጸበል ኩባያ ራስ በጸበል ምን አይነት ፈሳም ነው? የማይችል የሰዎች በሽታ ምን ይባላል? ያው በዶክተር ማይዳን ቢሆን ልክ በእምነት ይዳናል። አዎ መዳን አለበት በእምነት። እሺ አንድ አለ የማይዳን ስተሎ ማይድን ያው ቁስል እሺ ሌላ እስኪ ከቁስል ውጪ ስተሎ ማይድን ምን ነው? አላውቅም እንግዲህ አላውቅም። እስኪ የሆነ ሞክሪ። የሆነ በሽታ አለ፣ አንድ በሽታ አለ። አላውቅም የምር። ኧረ ሞክሪ፣ ልታገኝ እኮ ትችያለሽ።